ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁ። ጤናማ የሆነ የሽምብራ ዱቄት የቺክፒስ እንትን ነው የምሰራው። አነባበሩ በጣም ቆንጆ ጤናማ የሆነ የሚጣፍጥ አብረን እንሰራለን። ግብአቶቼንም አሳያችኋለሁ። ውድ ቤተሰቦቼ ትወዱታላችሁ። እንግዲህ ጾም ስለሆነ በዘይት ነው እየቀባሁት ያለሁት እና በጣም የምትወዱት የሚጣፍጥ በዛ ላይ ፕሮቲን ያለው ጥሩ ነገር ነው ይዤላችሁ የመጣሁት። ይሄው እንደምታዩት እንግዲህ ይሄንን የመሰለ አነባበሮ ከሽምብራ ዱቄት አዘጋጅቻለሁ። አሁን ወደ ስራው ገባለሁኝ። እንግዲህ ከመጀመሪያ ጀምራችሁ አብራችሁን ቆዩ ውድ ቤተሰቦቼ። ዛሬ እንግዲህ የመጀመሪያ ጊዜ ነው የሽምብራ አነባበሮን እንሞክራለን፣ አብረን እንሞክራለን። ይሄ የሽምብራው ዱቄት እየነፋሁት ነው ያለሁት። እስቲ እንግዲህ አብረን እንሞክር። ዛሬ አብረን የምንሰራው ሁሉንም ነገር እኔም የመጀመሪያ ነው። ከዚህ በፊት እንትን አላልኩኝም። አንዳንድ ነገሮች ካሉ መንፋት አለብን። ያው ምንም ነገር የለውም። ያው የምታዩት ነው እንግዲህ ይሄ ነው የሽምብራው ዱቄት በፕሮቲን የታጨቀ ነው። በዛ ላይ እንግዲህ አሁን ለማንኛውም የምጨማምራቸውን ቅመሞች አብረን እንጨምራለን። አሁን እዚህ ጋር የምጨማምራቸውን ነገሮች ትንሽ ጨው ጨምራለሁ። ትንሽ ደግሞ ኮረሪማ ጨምራለሁ ለጣዕሙ ለቴስቱ። ድንብላል የተፈጨ ድንብላል አለኝ እዚህ ጋር ድንብላል ጨምራለሁ እና ድንብላል ነው አሁን ደግሜ ጨመርኩት። እነዚህን ጨምራለሁ። እርሾ የፈረንጅ እርሾ ትንሽ አረግበታለሁ። የአበሻ እርሾ ትንሽ አረግበታለሁ። አብራችሁን ቆዩ አሳያችኋለሁ። የፈረንጅ እርሾ ትንሽ አንድ ማንኪያ የሻይ ማንኪያ ጨምራለሁ። እነዚህ ደረቆቹን አንድ ላይ ልውስ አረጋቸዋለሁ። በርበሬ ግማሽ የሾርባ ማንኪያ ግማሽ የምትሆን እሷን ጨመርኩኝ። ሁሉንም ቅመሞችን ልውስ ካደረኩኝ በኋላ ድንብላሉ ደግሞ እንዴት ቆንጆ መሰላችሁ! በጣም ቆንጆ ነው። ሽታው ራሱ በጣም ነው የሚያጣፍጠው። አሁን ትንሽ የአበሻ እርሾ ለእንትኑ ያህል እጨምራለሁ። ይሄው አንድ ማንኪያ ይቻት በዚህ ጨመርኩኝ እንዳይኮመጥጥ በጣም። አሁን ከዚህ በኋላ እንግዲህ አብኩቼ ተመልሼ እመጣለሁ። ይሄው እንደምታዩት እንግዲህ በጣም አላወፈርኩትም፣ በጣም አልቀጠንም። እንጀራ እንደምንጋግረው ማቅጠን የለብንም። ለአነባበሮ ትንሽ ወፈር ማለት አለበት። ሲቦካ ደግሞ ያው ላላ ማለቱ ስለማይቀር አሁን በዚህ መልኩ አብኩቼዋለሁኝ። እንግዲህ ደግሞ ሲቦካ ደግሞ ተመልሰን አብረን እናየዋለን። ውድ ቤተሰቦቼ ቆንጆ እንደሚሆንልኝ ነው። መቼም የመጀመሪያ ጊዜ ነው ብያችኋለሁ። እንማማርበታለን፣ እኔም እማርበታለሁ።
አሁን ሽፍን አድርጌ አስቀምጬ እንግዲህ ሲቦካ ተመልሼ እመጣለሁ። እንደዚህ ሆኖ ቆንጆ ሆኖ ይውላችሁ ቦክቶልናል። አሁን እንግዲህ ምጣዴን ለኩሻለሁኝ። እሱ ጋር ሊበልና ምጣዱ እንጀራውን ጋማን ነው አነባበሯችንን ጋግረን እናየዋለን ማለት ነው። ይኸው እንደምታዩት እንግዲህ ሊጡ ቦክቷል። አይኑ እንግዲህ ቆንጆ ያነባበሩ አይን ነው የያዘው። አነባበሩ ያው እንደዚህ በረቅ ማለት አለበት። አሁን ቆንጆ ሆኖ እንግዲህ እስቲ መጨረሻውን ደግሞ እናየዋለን አብረን። አሁን ይሄኛው በስሎልኛል። ይሄንን አወጣና መደረቢያውን ደግሞ ደግሜ ጋግራለሁ። የቡና ቁርስ እንግዲህ አነባበሯችን አሁን ይሄ ትንሽ መጠጥ ሲያደርግ ያኛውን እደርበዋለሁ። እስከዛ ደግሞ ዘይትና በርበሬን ኦሊቭ ኦይል አለኝ በጥብጬ አዘጋጃለሁ። እንግዲህ ይሄው እንደምታዩት ሁለተኛውን ደረብኩት። ይሄንን ከደረብኩ በኋላ ደግሞ አንድ አለኝ ሶስተኛ አድርግና እንደገና እንትን እለዋለሁኝ ማለት ነው። ይሄው አሁን እንግዲህ እንደዚህ ሆኖ ላወጣው ነው። ይሄንን አሁን ሶስተኛውን እጋግራለሁኝ። አሁን 3 እንጀራ ነው የሆነልኝ። እንግዲህ ይሄው ሶስተኛውን ደግሞ በዚህ መልኩ ጋግሬዋለሁኝ። አሁን ትንሽ መጠጥ ሲያደርግ ሶስተኛውን ማጣብቀውና ከዛ በኋላ በርበሬ ዘይታችንን ለቅልቀን እንግዲህ አሳምረን ደግሞ ቆራርጠን እናቀርባለን ማለት ነው። ቤተሰቦቼ የትም እንዳትሄዱ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አሁን ይሄ ሶስተኛው በቃ እንደዚህ ያደረኩት እንግዲህ ይሄንን ይመስላል። አሁን ክድን አረግና ደግሞ ይሄም ሲበስል አወጣውና ሁሉንም አንድ ላይ አሳያችኋለሁ ውድ ቤተሰቦቼ። ያው እንደምታዩት እንግዲህ ተደራርበዋል፣ ቆንጆ ሆኗል፣ ተያይዘዋል። አሁን እኔ ይሄን እናንተ ሁለተኛውን እንጀራ በመሃል ባፉን መድፋት ትችላላችሁ። ባፉ ደፍታችሁ እንደገና እንትን ማድረግ ትችላላችሁ። ሶስተኛውን በዚህ መልኩ ማድረግ ትችላላችሁ። ይሄው እንግዲህ ውድ ቤተሰቦቼ በዚህ መልኩ ደርሶልኛል። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ብታዩ በእውነት በጣም ቆንጆ ነው። ትወዱታላችሁ። ሞክሩት ውድ ቤተሰቦቼ፣ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች እንዲሁም ደግሞ ሌሎች አዳዲሶች የምትመጡ ሰብስክራይብ እያደረጋችሁ የደወሏን ምልክት በመጫን ቤተሰብ ሆኑኝ፣ አበረታቱኝ እላለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት የሽምብራ ዱቄት አነባበሮ ይሄንን ይመስላል። በጣም ቆንጆ እንዴት እንደሚጣፍጥ ልነግራችሁ አልችልም በእውነት እና በጣም ቆንጆ ነው። እኔ ወድጄዋለሁ። እናንተም ደግሞ ሞክሩትና ትወዱታላችሁ ብዬ አስባለሁ። በዛ ላይ ጤናማ ነው። በዛ ላይ አልቆየም፣ ወዲያው ነው የቦካልኝ፣ ጊዜ አልፈጀም እና በጣም ነው የሚጣፍጠው። በጣም ቆንጆ ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ይሄንን ይመስላል። ሰላም ሁኑልኝ። ወዳችኋለሁ። እንግዲህ ባይ ውድ ቤተሰቦቼ፣ መልካምን ሁሉ ተመኘው። ሰላም ሁኑልኝ።